በስራችን በመቅናት የሚመተት መተት ዓላማው ስራችንን ማበላሸትና የስራ ዕድላችንን መቀማት ቢሆንም ግን በስራችን ምክንያት የተመተተው መተት ጤናችንንም ህይወታችንንም ቤተሰባችንንም ሊጎዳ ይችላል። ምክንያቱም መተቱ የሚመተተው በአንድ ነገር ላይ ስለሆነ የተመተተበትን ነገር እንደ ደንቃራ መተት አምጥተው በስራ ቦታችን ሊጥሉትና ሊያስቀብሩት ስለሚችል ነው። እኛም በስራ ቦታችን የተጣለውን አሊያም የተቀበረውን መተት በእጃችን ስንነካ በእግራችን ስንረግጥ በሽተኛ ልንሆን እንችላለን። ምክንያቱም ያለ ጸሎት ህይወት የተጣለን መተት በእግር መርገጥ ወይም በእጅ ማንሳት ከበሽታ እስከ ሞት ሊያደርስ ይችላል። ለምሳሌ በእጃችን ከነካን በእግራችን ከረገጥን ስራችንን ብቻ ሳይሆን ጤናችንን ልናጣ እንችላለን። ለእጅና ለእግር ሽባነት፣ ለወገብ ህመም፣ ለሰውነት እብጠትና ቆስለት ብሎም ለሞት እንዳረጋለን። ብዙ ሰዎች ሆቴል፣ ፋብሪካ፣ ማከፋፈያ ድርጅት፣ የመኪና መሸጫ ሱቅና የተለያዩ የግል ድርጅቶች አስመርቀው ከፍተው ለጊዜው ገበያቸው ሞቅ ደመቅ ይላል፣ በዚህም ይወራላቸዋል። ግን በድንገት ባልታወቀ ምክንያት ገበያው ጠርቀም ብሎ ይዘጋል። ደንበኞቻቸውም እነሱ ባላወቁት ምክንያት ይርቋቸዋል።